አብይ አህመድ በኢትዮጵያ አየር መንገድ ህልውና ላይ አደጋ መደቀኑ ተገለጸ። በአየር መንገዱ ሰራተኞች ዘንድ ከፍተኛ ስጋት መፍጠሩም እየተነገረ ነው። ጉዳዩ ያሳሰባቸው የኢትዮጵያ አየር መንገድ ሰራተኞች ለአንከር ሚዲያ በላኩት መረጃ ላይ የአየር መንገዱ ጣፋንታ እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመልክቷል። አብይ አህመድ በአየር መንገዱ ማናጅመንት ላይ እየፈጠረ ያለው ጫናና ተከታታይ ጣልቃ ገብነት በአብዛኛው የማናጅመንት አባላትና በሰራተኞች በኩል ስጋት የፈጠረ ሲሆን ይህ ጫናና ጣልቃ ገብነት በዚሁ ከቀጠለ አየር መንገዱ የመፍረስ አደጋ ሊገጥመው እንደሚችል ነው ሰራተኞቹ በስጋት እየገለጹ ያሉት። ከቅርብ ጊዜ ወዲህ አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ያላሳተፈ በዘር መስመር የተመረጡ የአየር መንገዱን ማናጅመንት አባላት ለብቻ እየሰበሰበ ከፍተኛ መጠን ያለው ዶላር ገቢ እንዲያደርጉ እየጠየቃቸው መሆኑ ተመልክቷል። ባልተለመደ አሰራር የሀገሪቱ መሪ እንዲህ አይነት ጥያቄ ማቅረቡ ያሳሰባቸው የአየር መንገዱ የሥራ አመራር አባላት የተጠየቁትን ገንዘብ ለማቅረብ ምን ማድረግ እንዳለባቸው ግራ ተጋብተው እንዳሉ ነው ለማወቅ የተቻለው። አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ወደ ጎን ገሸሽ አድርጎ ሌሎቹን አመራሮችን ያነጋገረበት ምክንያት በግልጽ ባይታወቅም የአየር መንገዱን ስልጣን ከአቶ መስፍን ጣሰው ለመንጠቅና ለአቶ ለማ ያደቻ ለመስጠት ከዚህ ቀደም የወሰነውን ተፈጻሚ የሚያደርግበት ጊዜ እየደረሰ መሆኑን የሚያመላክት ነው ተብሏል። አብይ አህመድ ገንዘብ አምጡ በሚል የአየር መንገዱን አመራሮች እያስጨነቀ መሆኑ በየዕለቱ የአየር መንገዱ ስራዎች ውስጥ ጣልቃ መግባቱ እየጨመረ መምጣቱ የአየር ኃይል አዛዡን ሌተናል ጀነራል ይልማ መርዳሳን የአየር መንገዱ የቦርድ ሰብሳቢ እንዲሆን ማድረጉና ሌሎች ጉዳዮች ተጨምረው አየር መንገዱ ለከፍተኛ አደጋ መዳረጉን ነው ሰራተኞቹ የሚገልጹት። ባልተለመደ ሁኔታ የሰራተኞች ፍልሰትና አየር መንገዱን እየለቀቁ በተለያዩ ሀገራት መኮብለላቸው በከፍተኛ ሁኔታ እየታየ መሆኑ ተገልጿል። የበረራ አስተናጋጆች፣ ቴክኒሻኖችና አብራሪዎች ወደ መካከለኛው ምስራቅ ሀገራት አየር መንገዶች እየኮበለሉ ሲሆን ወደ ሰሜን አሜሪካ በርካታ የአየር መንገዱ ሰራተኞች ወጥተው መቅረታቸውንም ያገኘነው መረጃ ያመለክታል። በተለይም የአየር መንገዱን ድርሻ በከፊልና በሙሉ ለመሸጥ በአብይ አህመድ በኩል እየተደረገ ያለው እንቅስቃሴ ለሰራተኞቹ የሥራ ዋስትና ማጣት አደጋ እየደቀነ መሆኑ ተመልክቷል። በዘር ማንነት እየተደረገ ያለው ጫና እየበረታ መምጣቱም ለነባርና አዳዲስ ሰራተኞች ስጋት መፍጠሩም ተጠቅሷል። ከዚህ በፊት ለኤርትራ በቅርቡ ደግሞ ለሶማሌላንድ የአየር መንገዱን ድርሻ ለመሸጥ አብይ አህመድ የደረሰበት ውሳኔ በሰራተኞቹ ላይ ከፍተኛ ስጋት መጫሩ ተመልክቷል። በሌላ በኩል አብይ አህመድ የአየር መንገዱን የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳን ሊያነሳው እንደሚችል ከምንጮች መረጃ ለማወቅ ተችሏል። አየር መንገዱን ሙሉ ለሙሉ ለመቆጣጠር በሚል ጀነራሉን ወደ ቦታ ማምጣቱ ዋጋ እንዳስከፈለው የተረዳው አብይ አህመድ የሥራ ሸክም ለመቀነስ በሚል ምክንያት ከአየር መንገዱ ቦርድ ሰብሳቢነት ሊያነሳቸው እንደተዘጋጀም ይነገራል። ጀነራሉ ወደ አየር መንገዱ ቦርድ ሰብሳቢነት ከመጣ ወዲህ በአየር መንገዱ ታሪክ ታይቶም ተሰምቶም በማያውቅ ሁኔታ ከፍተኛ ቁጥር ያለው ባለሙያ ስራ መልቀቁ ታውቋል። የቀድሞ የኢትዮጵያ አየር መንገድ ስራ አስኪያጅና በኋላም የቦርድ ሰብሳቢ የነበሩት አቶ ግርማ ዋቄ በአብይ አህመድ ትዕዛዝ አቶ ለማ ያደቻን የአየር መንገዱ ዋና ስራ አስፈጻሚ እንዲያደርጉ የመጣውን ጫና በመቃወማቸው ከቦርድ ሰብሳቢነታቸው በአብይ ደብዳቤ መነሳታቸው የሚታወቅ ነው። የብልጽግናው ኢትዮጵያ የተቃርኖ ሀገር ብልጽግና በስም እንኳን መጥራት የማይቻልባት በድህነት ገርጥታ በጉስቁልና ጎብጣ እያቃሰተች ባለች ሀገር ብልጽግና የሚባል የግዑዛን ስብስብ የመሰረቱት ፓርቲ በላዩ ላይ ተፈናጠዋል። ሰላም ደርቆባት ጦርነት ነክሶባት ህዝብ መከራ እየበላ የሰላም ሚኒስቴር በትከሻዋ ላይ ተጭኖባት ይገኛል። አፍ የሌለው አፈ ጉባኤ ትልቁን የሀገሪቱን የስልጣን አካል የሚመራባት ሀገርም ናት ኢትዮጵያ። አቅም ቢሶች የሞሉባት በራዕይ አልባዎች መዳፍ ላይ የወደቀች ሀገርም ኢትዮጵያ። ብልጽግና ጭንቅ ጥብብ ብሎታል። አንዱ ባለስልጣን ስለ ሰላምና ውይይት ያነሳል፣ ሌላኛው ጀነራል ጽንፈኞችን ደመሰስናቸው እያለ ይፎክራል። ከአዲስ አበባ የምን ድርድር የምን ከጽንፈኛ ጋር ቁጭ ብሎ ንግግር እያለም የብልጽግናው አመራር የማይክ አንገት አንቆ ይናገራል። ከጎንደር ባለ 4 ኮከቡ ጀነራል መድረክ ላይ ወጣና እስቲ እንመካከር እንነጋገር ሲል ይማጸናል። የአማራ ክልልን ተቆጣጥረ
ተቆጣጥረናል፣ ከእጃችን የወጣ ስንዝር መሬት የለም የሚለው የብልጽግናው መንደር ቀረርቶ ከጆሮአችን ጓዳ ሳይጠፋ ሁሉ ነገር ተበላሽቷል፣ መቆም መቀመጥ ቅንጦት ሆኖብናል የሚለው ምሬት ተከታትሎም ይሰማል። ግራ የገባው ሆኗል የብልጽግናው መንደር ነገር። ምቱ ዜማውን እየቀያየረው መሆኑን የኢትዮጵያ ሕዝብ እየታዘበ ነው። የፋኖ አርጩሜ የብልጽግናው መንደር ቅኝት ከፍና ዝቅ ማድረጉን አሁን መደበቅ ከማይቻልበት ጊዜ ላይ ተደርሷል። ወገብ ዛላው ሲመታ የድርድርና የሰላም ከበሮ መደለቅ ትንሽ ፋታ ሲገኝ በእብሪትና ትዕቢት ተወጥሮ አካኪ ዘራፍ ማለት የብልጽግናው መንደር ወቅታዊ ቁመና ሆኗል። እርግጥም ሰዎቹ የማይጨበጡ ለንግግርም ለድርድርም የማይመቹ የሀገር እርግማኖች የህዝብ ጠላቶች እንደሆኑ ከምንም በላይ ማረጋገጫ ሆኖ የሚቀርብ ጉዳይ ነው። ጎንደር ላይ ብርጋዴር ጀነራሉ እንደ አልቡርሃን እንደ አልሲሲ ወታደራዊ መንግስት ኢትዮጵያ ላይ እናሰፍናለን፣ እናንተንም ከበን እንፈጃቸዋለን እያለ ሲያስፈራራ፣ ባህር ዳር ላይ ጀነራል አበባው ታደሰ እኔም ፋኖ ነኝ ሲል ለስላሳው መንገድ መርጦ ይናገራል። አገኘው ተሻገር የተባለው የአብይ አህመድ ምንጣፍ ጎታች በ5 ደቂቃ ንግግር ውስጥ ማስፈራራትን ከልመና ቀላቅሎ እብሪትን ከትትና ቀያይጦ ሲናገር በርግጥም እንደ ባቢሎን ዘመን ያደበላለቀባቸው ምን ተአምር ምን ጉድ ነው የሚል ጥያቄ ማስነሳቱ የሚጠበቅ ነው። በባህር ዳር የሰላም ኮንፈረንስ አገኘው ተሻገር ሆድ ብሶት ክብር አጣን በሌላ ክልል መሪዎች ቀናን እያለ ሲናገር የአማራ ብልጽግና ሰዎች የገጠማቸውን የተቀባይነት ቀውስ በግልጽ የሚያሳይ ተደርጎ ተወስዷል። አገኘው ከደርግ ወታደርነት የቲቲአይ መምህርነት በኋላም በነበረከት ስምዖን ወደ ወረዳ ካድሬነት ታዝሎና ተደግፎ ወደ ፖለቲካው መድረክ እየወጣ ትልቁ አቅምና ችሎታው ለጌታና ላለቃ ጠብር ግፍ ብሎ ማገልገል እንደሆነ በቅርበት የሚያውቁት የሚመሰክሩት እውነት ነው። በኢትዮጵያውያን ዘንድ መለስ ዜናዊን ክንፍ የሌለው መልአክ አድርጎ የገለጸበት ንግግሩ እንደሆነ የሚታወቅ ነው። ለጌታ እንዲህ ማሸርገድና መንበርከክ የብአዴን አመራሮች መለያ ባህሪ እንደሆነ ማሳያ ተደርጎ የሚጠቀስ ንግግር ነው ያገኘው ተሻገር። በእርግጥም ታሪክ መዝግቦታል። በአንድ ወቅት ኢኖቬሽን አይረካም፣ በአንድ ወቅት በተገኘ ነገር አይረካም። በየጊዜው አዳዲስ ነገር፣ ሁሌም አዲስ ነገር ያድናል። ኒው ሁልጊዜ የተለየ የሚያደርገው እሱን ይሄ ነው። ብዙ ሰዓቱን ለማንበብ ይጠቀማል፣ ብዙ ሰዓቱን ለምርምር ይጠቀማል፣ ብዙ መጽሐፍትን አንብቧል። አጠቃላይ የህብረተሰብ ለውጥ ነው የሚታየው። መለስ በትንሽ ስራ በትንሽ ለውጦች የሚኩራራ መሪ አይደለም። ከሱ የምንማረው ወሳኝ ነገር ይሄ ነው። መለስ በመንግስታዊ ስልጣን ላይ የነበረው እይታ በጣም ሳይንሳዊና ተራማጅ ነበር። ስቴት ካፕቸር የመንግስትን ስልጣን ለግል ጥቅምና ለራስ ጥቅም መኖሪያ ማድረግ ብለን አሁን በቅርቡ 2008 2009 የገመገምነው ግምገማ መለስ ፎርካስት አድርጎ የጻፈው። አገኘው ተሻገር ጌታ ቀየረ እንጂ እሱ አልተለወጠም። ለመለስ ዜናዊ የሳሎን ባሪያ ሆኖ ኖሯል። ለህወሓት አገልጋይ ሆኖ አማራን ሲያስበላ ከርሟል። ጌታ ቀይሮ ደግሞ ለአብይ አህመድ ምንጣፍ ጎታች ሆኖ የአገልጋይነት ሚናውን ቀጥሎበታል። ባገኘው ተሻገር መዝገበ ቃላት መሪነት ፍቺው አሽከር መሆን ማሸርገድና የገዛ ህዝብን አሳልፎ መስጠት ቢሆን እንጂ ለምን መሪ ሆኜ አልተከበርኩም ብሎ በምሬት መንተክተክ ትርጉም የሚኖረው ባልሆነ ነበር። ባህር ዳር ላይ ራሱን እንደ መሪ ቆጥሮ በተግባር ግን የኦሮሚያ ብልጽግና ጉዳይ አስፈጻሚ የአማራን ህዝብ አሳልፎ የሰጠው አገኘው ተሻገር ከህዝብ ጋር ሳይሆን ከጨቋኞች ጎን መሰለፉን እንኳን ለማወቅ ወኔ ሲያጥረው ነበር ያየነው። በእርግጥም ለእንደነ አገኘው ተሻገር አይነቱ ህዝብ መልስ ሰጥቶታል። አሽከርን አክብሮ የሚያውቅ አይደለም የአማራም የኢትዮጵያ ህዝብ። ብአዴን የአማራ ህዝብ ጠላት መሆኑ ተፈጥሯዊ ሀቅ ነው። በአማራ ክልል ፋኖች በተቆጣጠሩባቸው አካባቢዎች የተለያዩ አገልግሎቶች እንዲቋረጡ እየተደረጉ መሆናቸው ተገለጸ። በሰሜን ሸዋ በመንዝላሎ፣ ግሼ ራቤል፣ አንጾኪያ፣ ገምዛና ቀወት አካባቢዎች በተለይ የባንክ አገልግሎቶች በሙሉ ተቋርጠዋል። አገልግሎቶቹ የተቋረጡት ድንገተኛ ትዕዛዝ ከመንግስት አካል ከደረሳቸው በኋላ መሆኑን አመልክቷል። አንከር ሚዲያ አካባቢዎቹን የተቆጣጠረው የአማራ ፋኖ የሸዋ ጠቅላይ ግዛት እዝ አመራርን አነጋግሮ እንዳረጋገጠው የባንክ የውሃና ሌሎች አገልግሎቶች ከተቋረጡ በርካታ ቀናት አልፈዋል። ሰሞኑን በአንጾኪያ ገምዛ ብርቱ ውጊያ መደረጉን የሚገልጸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ ሻለቃ አበበ ሙላቱ ያገዛዙ የበቀል እርምጃ ህዝቡ ላይ በሰፊው እየተፈጸመ ነው። በሰሞኑ ውጊያ ያገዛዙ የሪፐብሊካን ጋርድ ወታደሮች ላይ በተፈጸመ የደፈጣ ጥቃት 13ቱ መማረካቸውና የጦር መሳሪያዎች
ከተሞችም በፋኖች እጅ መግባታቸውን ሻለቃ አበበ ገልጿል። ከአጣዬ ተነስቶ ኬሚሴ የጠላት ኃይል ሰፈረ። ከኬሚሴ ተነስቶ አንጾኪያ ገምዛ ወረዳን ለመውረር ወደ አንጾኪያ ገምዛ ወረዳ አምርቷል። የጠላት ኃይል እንግዲህ የጥፋት ኃይል እንደመሆኑ መጠን በህዝብ ላይ ከፍተኛ የሆነ ጫና ለማድረስ በርካታ ኃይል ይዞ ወደ አንጾኪያ ገምዛ ወረዳ ገብቷል። ግን ወደ ወረዳው ከመግባቱ በፊት ሰኔ 6 ሰኔ 7 ላይ አንጾኪያ ገምዛ ወረዳ ላይ ያለውን ማህበረሰብ ሙሉ በሙሉ የባንክ አገልግሎት እንዳያገኝ ዘጋበት። ሰኔ 7 ማህበረሰቡ ከፍተኛ የሆነ ኮምፕሌንስ ያቀርብ ነበረ። እንዴት መንግስት እንዲህ ያደርገናል ሲል። ከዛ በፊት ግን የውሃ አገልግሎት እንዳያገኝ፣ መሰረተ ልማት እንዳያገኝ በርካታ የሆኑ ጫናዎችን ሲያደርግባቸው መቆየቱ ይታወሳል። በተለይ የወረዳው አመራር ከወረዳው ተፈልፍለው የወጡ ወደ ዞን ያደጉ የወረዳው አመራሮች ጋር በጋራ በመሆን ወረዳው ላይ ከፍተኛ የሆነ ጫና እንዲፈጠርና ማህበረሰቡ ፋኖን እንዲጠላ የሚያደርጉ አካሄዶችን ሄደዋል። ይህንን በስተመጨረሻ ባንክ ዘጉ፣ ከኬሚሴ ጋር የሚያገናኙን መንገድ ዘጉ። ማህበረሰቡ ለከፍተኛ በምዕራብ ጎጃም እጅጋ በአብይ አህመድ የጦር ሹማምንቶች የተጠራ ስብሰባ በሞርታር ጥቃት ተበተነ። ስብሰባውን ይመሩ የነበሩት ጀነራል መኮንን አጃቢዎቻቸውን ይዘው ተሰብሳቢውን ጥለው መፈርጠጣቸውን ያገኘነው መረጃ ያመለክታል። ባለፈው እሁድ በጅጋ 11 የባንክ ሰራተኞችን ጨምሮ 25 ሰላማዊ ዜጎችን በጥይት